ታሪኩ የሚጀምረው በ1934 በህንድ ውስጥ ባለች ባንቡጋላ ከተማ የ5 ዓመት ልጅ ነበረች። ስሟ ሻንኩንታላ ዴቪ ነው። እንደ እድሜው ያሉ ሌሎች ህፃናት ሁሉ ቀኖቿን በመጫወት ታሳልፍ ነበር። አንድ ቀን ከአጎቷ ልጅ አጠገብ እየተጫወተች ነበር። እሱ ደግሞ የትምህርት ቤት የሂሳብ ስራውን እየሰራ ነበር። ሻንኩንታላ በፊቱ ያሉትን ቁጥሮች አየች። የሂሳብ ስሌቶቹንም ወዲያውኑ በአይምሯ ውስጥ ፈታች። ምንም እንኳን ባለ 8 አሃዝ ቁጥሮች ቢሆኑም ለሻንኩንታላ ከባድ አልነበረ። የአጎቷ ልጅም በደስታ ወደ ወላጆቿ ሮጠ። ያለውን ነገር በደስታ እየተናገረ ከሁሉም በላይ ሻንኩንታላ ገና የ5 ዓመት ልጅ ነበረች እና እስከዛሬ ድረስ ትምህርት ቤትም ገብታ አታውቅም ነበር። ነገር ግን ውስብስብ የሚባሉ የሂሳብ ስሌቶችን በቀላሉ በአይምሯ ውስጥ ትፈታ ነበር። አባቷ ቢሻውም ብቃቷን በአይኑ ካየ በኋላ ሻንኩንታላ ወደ ተለያዩ ትምህርት ቤቶች መውሰድ ጀመረ። በዚያም በመምህራንና በተማሪ ፊት ችሎታዋን ታሳይ ጀመር። ችሎታዋም እንደ አንድ የሂሳብ ትርኢት ተለወጠ። መምህራን አስቸጋሪና በጣም ከባድ የሚባሉ የሂሳብ ስሌቶችን ይሰጧት ነበር። እሷ ግን በቀላሉ በጭንቅላቷ ውስጥ ያለምንም ልፋት በቀላሉ ትፈታቸው ነበር። አባቷ ቢሻው ደግሞ ገንዘብን ተቀበለ። ነገር ግን ሻንኩንታላ ሌሎች ህፃናት እየተማሩና የተጫወቱ ስታይ እንደነሱ ትምህርት ቤት መሄድ መመኘት ጀመረች። ይህን ፍላጎቷን ለአባቷ ቢሻው ብትነግረውም ነገር ግን አባቷ ቢሻው በሀሳቡ አልተስማማም ነበር። አባቷ ቢሻውም ያለ መደበኛ ትምህርት በቂና ጥበበኛ እንደሆነች ያምን ነበር። በሚቀጥለው ቀንም የሻንኩንታላ እናት በ10 የተለያዩ ቦታዎች የሂሳብ ትርኢቶች እንዳሉባት ነገረቻት። እናም ሻንኩንታላ ማጥናት እንዳለባት ነገረቻት። ነገር ግን ሻንኩንታላ እናቷ ያለቻትን ነገር አልቀበልም አለች። እናቷም በዚህ ከቀጠለች አባቷ ቢሻው እንደሚቆጣት አስጠነቀቀቻት። ነገር ግን ሻንኩንታላ ገንዘብ የምታገኘው እርሷ ስለሆነች የቤቷ አባት የመሆን የሚገባት እርሷ እንጂ ቢሻው አይደለም አለቻት። ይህንንም ስትሰማ እናቷ ልጅ ማሳደግ ምን ያህል ከባድ እንደሆነ አንድ ቀን ትረጃለሽ አለቻት። ታላቅ እህቷም ሻርዳ ይህን ክርክር በጸጥታ ታይ ነበር። እናታቸው ከሄደች በኋላም ሻርዳ በእሷ ጥበብ ምን ያህል እንደምትደነቅ ነገረቻት። አንድ ቀን ታላቅ ሰው እንደምትሆን በእውነትም ታምን ነበር። አንድ ቀን ምሽትም ከትርኢት በኋላ ሻንኩንታላ ወደ ቤት ስትመለስ ሻርዳ ህይወቷ አልፎ አገኘቻት። ሻርዳ ለረጅም ጊዜ ታማሚ የነበረች ቢሆንም ነገር ግን ቤተሰቦቿ ወደ ሆስፒታል ለመውሰድ በቂ ገንዘብ አልነበራቸውም ነበር። ሻንኩንታላ የምታገኘውን ገንዘብ የዕለት ተዕለት ፍላጎታቸውን ለማሟላት ብቻ በቂ ነበር። ለእህቷ ሞት ወላጆቿን መውቀስ ጀመረች። በተለይ ለእናቷ እህቷን ለማዳን ምንም ነገር አላደረግሽም እያለች እናቷን መውቀስ ጀመረች። ሻንኩንታላም እናት ለልጇ ማንኛውም ነገር ማድረግ አለባት እያለች እናቷን መውቀሷን ቀጠለች። ልቧ ተሰብሮና በቁጭት ተሞልታ ጥላቻዋ በጣም ከመዝለቁ የተነሳ ወደፊትም እንደ እናታቸው ሴት እንደማትሆን ተናገረች። በ1954 ሻንኩንታላ 25 ዓመት ሆናት። አባቷ ቢሻው አሁንም ስራ የለውም ነበር። ሙሉ በሙሉ በሻንኩንታላ የሂሳብ ትዕይንቶች የሚገኝ ገንዘብ ላይ ይተማመን ነበር። እድሜዋም እየጨመረ ሲሄድ ችሎታዋም ይበልጥ አስደናቂ እየሆነ መጣ። በዚህ ጊዜ ሻንኩንታላ ከአንድ ወንድ ጋር ግንኙነት ጀመረች። ለረጅም ጊዜ አብረው ቢሆኑም ጋብቻ ግን አልፈጸሙም ነበር። ሁል ጊዜም ለሻንኩንታላ ምክረት ያቀርብ ነበር። የዛው ቀን ምሽትም የጋብቻ ግብዣ ደብዳቤ አገኘች። እሱም ከሌላ ሴት ጋር ቀድሞውኑ ታጭቶ ነበር። ሻንኩንታላም ይህን ያታለላት እንደነበር ስታውቅ ቁጣዋንም መቆጣጠር አልቻለችም ነበር። በመጨረሻም ጠመንጃውን አንስታ ተኮሰችበት። ሻንኩንታላ አዲስ ህይወት ለመጀመር በ26 ዓመቷ ወደ ለንደን ተጓዘች። በትንሽዬ የእንግዳ ማረፊያ ቤት ተቀመጠችና የቀን ወጪዋን ለማሟላት የሂሳብ ችሎታዋን በመጠቀም ትርኢቶችን ማቅረብ ጀመረች። መጀመሪያ ግን ማንም በሷ ላይ ብዙ ፍላጎት አላሳየም ነበር። ነገር ግን አንድ ቀን እድል ተከፈተላት። በለንደን ያለው የሮያል የሂሳብ ሶሳይቲ ፊት ትርኢት ለማቅረብ እድል አገኘች። በዚያም በብዙ ምሁራን ፊት ውስብስብ የሂሳብ ጥያቄዎችን በፍጥነትና በትክክል በመፍታት ሁሉንም አስደነቀች። በዚያ ትርኢት ላይ የነበረው የስፔን የሂሳብ ባለሙያ ጃቪየር በእሷ ችሎታ በጣም ተገርሞ ከእሷ ጋር ተዋወቀ። በኋላም ሁለቱ የፍቅር ግንኙነት ውስጥ ገቡ። ጃቪየርም ለሻንኩንታላ ትልቅ ድጋፍ ሆነ። እንግሊዝኛዋ እንድታሻሽልና ትርኢት እንድታቀርብ ረዳት አደረገላት። ከጊዜ ወደ ጊዜ ዝናዋና ገንዘቧ እየጨመረ መጣ።
ነገር ግን አንድ ቀን ከህንድ ያሉ ወላጆቿ ገንዘብ እንድትልክላቸው የሚጠይቅ ደብዳቤ ደረሳት። ይህ ነገራቸውም አስቆጣት። ምክንያቱም ወላጆቿ ሁልጊዜ እንደ ገንዘብ ምንጭ ብቻ እንደሚመለከቷት ተሰምቷት ነበር። ቢሆንም በየወሩ ገንዘብ እንደምትልክላቸው ቃል ገባች። ከዚያ በኋላም ከቴሌቪዥን ፕሮግራም ላይ ከፍጥነተኛው ኮምፒውተር ጋር የሂሳብ ውድድር እንድታደርግ ተጋበዘች። መጀመሪያ ላይም ጥያቄዎቹን በቀላሉ ፈታች። ነገር ግን በመጨረሻ ኮምፒውተሩ ስህተት እንዳለው አስተዋለች። ችግሩን ከማስተካከሏ በፊት ጋዜጠኛ አቋረጣትና ወደ ካሜራው በመመልከት እንዲህ አለ፣ ከዝሆንና ከእንቁላሎች የመጡ ሰዎች አይንስታይን ሊሆኑ አይችሉም አለ። በሚቀጥለው ቀንም ሻንኩታላ ትክክል እንደነበር ተረጋገጠ። ከዚያ ጊዜ ጀምሮ እሷ እንደ ሰው ኮምፒውተር ታዋቂ ሆነች። ይሁን እንጂ የጨመረ ያለው ስኬት ዋጋ አስከፈላት። ጃቬርም ከስኬቶቿ ቀጥሎ የበታችነት ስሜት መሰማት ጀመረ። በመጨረሻም ወደ ስፔን መመለስ አለብኝ በማለት ግንኙነታቸውን አቋረጠ። እንደ አውሮፓ አቆጣጠር በ1968 በህንድ ቦምባይ ባሩሽ ከሚባል ሰው ጋር ተገናኘች እና ሁለቱም የፍቅርን ግንኙነት ጀመሩ። ጋብቻንም በማሰብ የወላጆቿን በረከት ለመቀበል ወደ ሻንኩታላ የትውልድ ከተማ ተጓዙ። ሆኖም ሻንኩታላ በእነሱ ላይ ያላትን ቂም አሁንም በህይወቷ እንዳለ ነው። ከመኪናውም ወጣ ከባሩሽ ጋር ልታገናኛቸው ፈቃደኛ አልሆነችም። በመጨረሻም ባሩሽ እዛው መኪና ውስጥ ቀለበቱን አሰረላት። እንደ አውሮፓውያን አቆጣጠር በ1970 ሻንኩታላና ባሩሽ አኑ ፓም የምትባል ሕፃን ልጅ ወለዱ። ሻንኩታላም ራሷን እንደ ሚስትና እናትነት ሚናዋን ሙሉ በሙሉ ሰጠች። ከጥቂት ቀናት በኋላ ሻንኩታላ የሂሳብ ስራዋን ለመቀጠል ከቤት ወጣች። አኑ በባሩሽ እንክብካቤ ውስጥ ቆያለች። ችሎታዋን ጨርሶም አልደበዘዘም ነበር። ተመልካቾቿንም ማስደመማን ቀጠለች እና በጂኒየስ ቡክ ኦፍ ሪከርድ ውስጥም ቦታዋን አገኘች። ስለ ትዕይንቶቿም ለመናገር ሻንኩታላ ወደ ቤት በመደወል ለባሩሽ ማካፈል ጀመረች። ነገር ግን ሻንኩታላ አኑ መናገር እንደጀመረች ስታውቅ ደነገጠች። አኑም የተናገረችው የመጀመሪያ ቃል አባቷን እንጂ እናት አይደለም። አኑም አብዛኛውን ጊዜ ከአባቷ ባሩሽ ጋር ነበር የምታሳልፈው። ሻንኩታላ ጥሩ እናት እንዳልነበረችና አኑ ልትረሳት እንደምትችል በውስጧ ፍርሃት አደረባት። በዚህ ምክንያት ሻንኩታላ በፍጥነት ወደ ቤት ተመለሰች። እናም ባሩሽ እና አና በዓለም ዙሪያ ስትሰራ አብሯት እንዲጓዙ ጠየቀቻት። ባሩሽ ግን ፈቃደኛ ሆነ። በህንድ ውስጥ ስራ ነበረው እና ኩራቱ በሚስቱ ላይ ገቢው እንዲተማመን አይፈቀድለትም። በመጨረሻም መፋታትን መረጡ። ሻንኩታላ አኑን ይዛ በሂሳብ ትርኢቶቿ ዓለምን መጓዟን ቀጠለች። ባሩሽም ልቡ ተሰበረ። እንደ አውሮፓ አቆጣጠር በ1978 አኑ የ8 ዓመት ልጅ ሆናት። ሻንኩታላ ያለማቋረጥ ከአንድ ሀገር ወደ ሌላ ሀገር አኑን ይዛ ትንቀሳቀሳለች። አኑ ግን አባቷን በጣም ናፍቋት ነበር። አኑ ማድረግ የምትችለው ብቸኛው ነገር ለባሩሽ ደብዳቤ መጻፍና ሻንኩታላ እንድትልክለት መጠየቅ ነበር። አሁን አኑ ከአባቷ ባሩሽ ጋር መሆን ትፈልጋለች። ነገር ግን ሻንኩታላ አኑን በጣም ስለምትወዳት ከጎኗ እንድትለይ አትፈልገች። አኑ ግን አባቷን ማየት ትፈልጋለች። በዚህም አይኑ ህይወት በጣም ደክሟት ነበር። አኑ እንደ እኩዮቿ ትምህርት ቤት መግባትና እንደነሱ መጫወት ትፈልጋለች። በመጨረሻም ባሩሽ ከሻንኩታላ ጋር ይገናኛል። ባሩሽም አኑ ወደ ትምህርት ቤት እንድታስገባት ለሻንኩታላ ነገራት። በ1986ም አኑ በአስራዎቹ ዕድሜ ውስጥ የምትገኝ ሲሆን በመጨረሻም ብዙ ጓደኞች ያፈራችበት አዳሪ ትምህርት ቤት ገብታለች። እንደዚያም ሆኖ ሻንኩታላ በጭራሽ አልተዋጠላት። ባገኘችው አጋጣሚ ሁሉ አሁንም አኑ አብራት በዓለም ዙሪያ እንድትጓዝ ጠየቀች። አኑ ግን በእናቷ ዝግጅቶች ላይ መገኘቷ ብዙ ያስደስታትም። በ1987ም ሻንኩታላ አኑን በማዕከላዊ ለንደን ውስጥ አንድ ቤት ገዛች። ይህንንም ድርጊት አኑን አስደስቷታል። እሷም በየሳምንቱ ከሷ ጋር ጊዜ ለማሳለፍ ቃል ገባችላት። ሻንኩታላም አኑ በፈለገችው ጊዜ አባቷ ባሩሽን ወደ አዲሱ ቤት ጠርታ እንድትጋብዘው ፈቀደችላት። አኑና ሻንኩታላም ብስክሌት በመንዳት ምግብ አብሮ በማብሰል ጊዜያቸውን አንድ ላይ ማሳለፍ ጀመሩ። አኑም ከዚህ በፊት ከነበረችው የበለጠ ህይወት መደሰት ጀመረች። ሻንኩታላ አኑን የራሷን ንብረት ንግድ እንድትጀምር አደረገቻት። ሆኖም ግንኙነታቸው
በ1997 ከዚያም አኑ የ27 ዓመቷ ልጅ ነበረች። አያክ ኩመር ከተባለ ነጋዴ ጋር ተዋወቀች። እናም አኑ ከአያክ ጋር የፍቅር ግንኙነት ጀመሩ። የአያክ ቤተሰቦች በሰርጉ ቀን ተስማሙ። ከሻንኩታላ ጋርም አዲስ ግጭት ተፈጠረ። ሻንኩታላ አኑና አያክ ከጋብቻ በኋላ በለንደን እንደሚኖሩ እና ከሷ ጋር እንደሚጓዙ ነገረችው። አያክ ግን ይህ በሀሳቧ ሊስማማ አልቻለም። ሁለቱም ወገኖች እጃቸውን ለመስጠት ፈቃደኛ ባለመሆናቸው አለመግባባቱ ያለ መፍትሄ ተጠናቀቀ። በዚህም ምክንያት አኑና ሻንኩታላ መሀል አለመግባባት ተፈጠረ። አኑ የራሷን ህይወት የመወሰን መብት እንዳላት ለእናቷ ሻንኩታላ ተናገረች። በአኑ ቃላት የተናደደችው እናቷም አኑ ልትመታት ተቃርባ ነበር። አኑ በጣም ተበሳጭታ በመጨረሻም አኑ ከእናቷ ፈቃድ ውጪ እንደምታገባ ወሰነች። ይህንንም ስታውቅ ሻንኩታላ በለንደን የሚገኘውን ንብረትና ንግድን እንደምትዘጋባትና አኑ አካውንቷ ውስጥ ያለውን ሙሉ በሙሉ ገንዘብ እንደምታሳግድባት ዛተችባት። አኑ ግን በዓላማዋ ጸንታ ነበርና ሻንጣዋን ይዛ ከቤት ወጣች። ከጥቂት ቀናት በኋላም አኑና አያክ ተጋቡ። በህንድ ውስጥም አዲስ ቤትን ገዙ። አኑ አሁንም ለእናቷ ሻንኩታላ ያላትን ቂም አልተወችውም ነበር። በመጨረሻም አኑ ጸነሰች። ይህ በእንዲህ እንዳለ ሻንኩታላ ከአኑ ጋር ከተጋጨች በኋላ ማተኮር ከባድ ሆኖባት ነበር። በአንድ ወቅትም በቀጥታ የቴሌቪዥን ስርጭት ላይ ሻንኩታላ ስህተት ሰራች። ያቺ ቅጽበት ወደ ወላጆቿ ቤት መመለስና ይቅርታ መጠየቅ እንዳለባት ተገነዘበች። በሚያሳዝን ሁኔታም እሷ ስትደርስ ሁለቱ ወላጆቿ ከዚህ ዓለም በሞት መለየታቸውን አወቀች። ያደገችበት ቤትም ባዶ ሆኖ ነበር። በኋላ ከቀሩት ጥቂቶች ነገሮች መካከል በሂሳብ ሊቅነቷን ስላሳለፈችው ስኬት የጋዜጣ ክሊፖችን አገኘች። ወላጆቿም በእነዚህ ሁሉ ዓመታት ስኬቶቿን በጸጥታ እንደተከታተሉ ግልጽ ነበር። በተመሳሳይ ጊዜም አኑ ሴት ልጇን አሚርታን ወለደች። አያክም አስደንጋጭ ዜና ለአኑ ነገራት። ሻንኩታላ ሁሉንም የአኑ ንብረቶች ንግድ እንደሸጠችውና ይህም አልበቃ ብሎ ለአኑ ምንም ትርፍ አላስቀመጠችላትም። ይባስ ብሎ አኑና አያክ ላይ ከፍተኛ ዕዳ በመግፋት የካፒታል ታክስ ክፍያዎችን ወደ አኑ አስተላልፈዋለች። አኑና አያክም ወደ ለንደን በመጓዝ ሻንኩታላ ላይ ህጋዊ እርምጃ ለመውሰድ ወሰኑ። በለንደን ግን ያገኙት ነገር አስደነገጣቸው። ሁሉንም ነገር ሻንኩታላ እንዳቀነባበረችውና ሻንኩታላ አኑን ለማየት ስትል እንዳደረገችው ነገረቻቸው። ከንብረቱ ሽያጭም ያገኘችውን ትርፍ ሁሉ ለአኑ ለመስጠት ፈቃደኛ ነበረች። በመጨረሻም እናትና ልጅ ከዓመታት መለያየት በኋላ ተቃቀፉ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ዝርዝር የፊልም ሪካፖች እንዲቀጥሉ ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስደሳች ፊልም እስከምንገናኝ ሰላም ቆዩ።